በአንድ አውሮፕላን ተሳፍረው ከ2 ሰዓት በኋላ በሚያርፉበት ስፍራ ከዘመናዊው ዓለም ተለይተው ወደ ኋላ የቀሩ ቢመስሎት ምን ይሰማዎታል? በገቡበት ቅጽበት ኢንተርኔት የለም፣ ስልኩ አይሰራም። እንዲያውም በየመንገዱ የሚያዩት ነገር ሁሉ ከ60 ዓመት በፊት ወደ ነበረው ዓለም የመለሶት ይመስላል። በዚህች ሀገር በፈለጉት ስታይል ጸጉር መቆረጥ አይቻልም። የምትሰሙትን ዜና የሚመርጥላችሁ መንግስት ነው። ሌላውን ተውትና የምታምኑትን ሳይቀር የሚመርጥላችሁ መንግስት ነው። ጂንስ ሱሪ መልበስ እንደ ወንጀል ሊቆጠር ይችላል። ቲክቶክና ፌስቡክ መጠቀምማ ፈጽሞ አይታሰብም። እዚች ምድር ላይ ዓመተ ምሕረቱ እኛ የምናውቀው 2026 አይደለም። እነሱ የራሳቸው የሆነ ከመሪያቸው ልደት የሚጀምር የተለየ የዘመን አቆጣጠር አላቸው። በዚህች ሀገር ውስጥ ሹክሹክታ ከጩኸት በላይ ይደመጣል። ሰዎች መንገድ ላይ ሲሄዱ አይን ለአይን አይገጣጠሙም። እርስ በርስ ስለ ፖለቲካ ማውራት በራስ ላይ ሞትን እንደመጋበዝ ነው። በየቤቱ ግድግዳ ላይ በየቢሮውና በየባቡር ጣቢያው የሁለት ሰዎች ምስል የግድ መሰቀል አለበት። እነዛ ምስሎች ደግሞ በየቀኑ የግድ መጸዳት አለባቸው። የዚች ምድር ህዝቦች ከውጭ ዓለም ጋር መገናኘት እንደ ከባድ ክህደት ይቆጠርባቸዋል። ሬዲዮዎቻቸውና ቴሌቪዥኖቻቸው የሚቀበሉት አንድ አይነት ሞገድ ብቻ ነው፣ የመንግስትን ፕሮፓጋንዳ። ታዲያ ይህች የተለያዩ ማዕቀቦች የተጣሉባት ከዓለም ተለይታ በብረት አጥር የታጠረች ምስጢራዊ ሀገር ማናት ማለት አይቀርም። ይህች ከዓለም ተለይታ የምትኖር የዓለም ሀያላን ሀገራት ሳይቀሩ የሚፈሯት ሀገር ሰሜን ኮሪያ ነች። ወደዚች ምድር ስንገባ በመጀመሪያ አይናችን የሚማረከው የምዕራባውያን ሚዲያዎች ሊነግሩን የማይፈልጉት የዋና ከተማዋ የፒዮንግያንግ አስደናቂ ገጽታ ነው። ፒዮንግያንግ የፈረሰችና ያረጀች ከተማ አይደለችም። ይልቁንም በዘመናዊ የኪነ ህንፃ ጥበብ የተዋበች ሰማይ ጠቀስ ፎቆች ያሏትና እጅግ ጽዱ የሆነች አስገራሚ ከተማ ነች። በተለይም ፊውቸር ሳይንቲስትስ ስትሪት በመባል የሚታወቀው የከተማዋ ክፍል ማታ ማታ በቀለማት ያሸበረቁ መብራቶች ሲበሩበት የትልቅ አውሮፓዊት ከተማን ግርማ ሞገስ ያላብሳታል። በየመንገዱ ዳር የተተከሉት ዛፎች፣ ያማሩት መናፈሻዎችና ፍጹም የሆነው የጸጥታ ሁኔታ ከተማዋን ለነዋሪዎች ሰላማዊ መኖሪያ ያደርገዋታል። እዚህ የትራፊክ መጨናነቅ የለም። የመኪና ጥሩምባ ጩኸት ጆሮን አያደነቁርም። ሁሉም ነገር በተረጋጋና ስርዓቱን በጠበቀ መልኩ ይንቀሳቀሳል። ከዓለማችን እጅግ ጥልቅ ከሆኑት የባቡር ጣቢያዎች አንዱ የሚገኘው እዚሁ ፒዮንግያንግ ውስጥ ነው። ከመሬት በታች እስከ 110 ሜትር ጥልቀት ላይ የተገነባው ይህ ሜትሮ በጦርነት ጊዜ ለኒውክሌር ጥቃት መከላከያነት ጭምር ታስቦ የተሰራ ነው። ነገር ግን ወደ ውስጥ ሲገቡ የሚጠብቁት የጨለማ ዋሻ አይደለም። ይልቁንም በአስገራሚ የጥበብ ስራዎች፣ በግዙፍ ክሪስታል መብራቶችና በግድግዳ ላይ በተሳሉ ውብ ታሪካዊ ስዕሎች ያሸበረቀ ከመሬት በታች ያለ ቤተ መንግስት ነው። በኒውዮርክ ወይም ደግሞ በለንደን ባቡር ጣቢያዎች እንደምናየው ቆሻሻና ግድግዳ ላይ የሚጻፉ ጽሑፎች በዚህ ቦታ ፈጽሞ አይታዩም። ባቡሮቹ በሰከንድ ስሌት ሰዓታቸውን ጠብቀው የሚመላለሱ ሲሆን ተሳፋሪዎችም በጸጥታና በከፍተኛ ስነ ስርዓት ጋዜጣ እያነበቡ ይጓዛሉ። ወደ ፒዮንግያንግ ጎዳናዎች ስንመለከት ሌላው አእምሮን የሚገዛው ነገር የከተማዋ ፍጹም የሆነ አስገራሚ ጽዳቷ ነው። በየትኛውም ጥግ አንድ የፕላስቲክ ጠርሙስ፣ የወረቀት ቁርጥራጭ ወይም የሲጋራ ቅሪት መንገድ ላይ ወድቆ አያዩም። ይህ የሆነው በመንግስት አስገዳጅ ሕግ ብቻ ሳይሆን ህዝቡ በውስጡ ባዳበረው ጥልቅ የማህበረሰብ ኃላፊነት ስሜት ጭምር ነው። በየሳምንቱ መጨረሻ ጎረቤታሞች፣ የትምህርት ቤት ልጆችና የቢሮ ሰራተኞች በአንድነት በመውጣት አካባቢዎቻቸውን፣ መናፈሻዎቻቸውንና የህዝብ መገልገያዎቻቸውን በራሳቸው ፈቃድ ያጸዳሉ። ይህ የጋራ ስራ ባህል ከተማዋን እንደ መስታወት እንድታንጸባርቅ ከማድረጉም በላይ በህዝቡ መካከል ያለውን የትብብርና የመተሳሰብ መንፈስ ከፍ ያደርገዋል። በሌላው ዓለም የመንገድ መገናኛዎች በቀይና አረንጓዴ መብራቶች ሲመሩ፣ በፒዮንግያንግ ግን ይህንን ስራ የሚሰሩ እጅግ የተዋቡና በልዩ ስነ ስርዓት የሰለጠኑ ሴት የትራፊክ ፖሊሶች ናቸው። በሰማያዊና ነጭ የደንብ ልብስ አምረው በጥቁር ቦቲ ጫማ ደምቀው በየመንገዱ መሃል ላይ ባለው ክብ መድረክ ላይ ቆመው በሮቦት መሰል ትክክለኛነትና ቅልጥፍና ትራፊኩን ይመራሉ። እንቅስቃሴያቸው ልክ እንደ ውዝዋዜ የተቀመረና ለአይን ማራኪ ነው።
እነዚህ ሴቶች በአገሪቱ ውስጥ ከፍተኛ ክብር ያላቸው ሲሆን ስራቸውም እንደ ትልቅ ጀግንነት ይቆጠራል። ዝናብ ቢዘንብ፣ በረዶ ቢወርድ አሊያም ፀሐይ ቢበረታ ከተመደቡበት ቦታ ንቅንቅ አይሉም። የከተማዋን ውበት ከሚያጎሉ ሕያው ምልክቶች መካከል አንደኞቹ እነዚሁ የትራፊክ እንስቶች ናቸው። የፒዮንግያንግ ከተማ ሌላው መለያ ግዙፍ መታሰቢያ ሐውልቶቿ ናቸው። በፈረንሳይ ፓሪስ ውስጥ የሚገኘው ታዋቂውን አርክ ደ ትሪዮምፍ ሁላችንም እናውቀዋለን። ነገር ግን በሰሜን ኮሪያ ያለው የድል ሐውልት ከፓሪሱ በብዙ ሜትሮች ከፍ ብሎ የተገነባና በዓለም ላይ በግዙፍነቱ አንደኛ የሆነ ሐውልት ነው። በ1982 የተመረቀው ይህ ሐውልት የተሰራው ከ25500 በላይ ንጹህ የግራናይት ድንጋዮች ሲሆን እያንዳንዱም ድንጋይ የሀገሪቱ መስራች መሪ የነበሩትን የፕሬዝዳንት ኪም ኢልሱንግን የሕይወት ዘመን ቀናት የሚወክል ነው። ከዚህም በተጨማሪ 170 ሜትር ርዝመት ያለው የጁቼ ታወር ከተማዋን ከላይ ሆኖ ለማየት የሚያስችልና በሌሊት ቀይ ብርሃን የሚያንጸባርቅ የከተማዋ አርማ ነው። ከውጭ ዓለም ጋር የኢንተርኔት ግንኙነት ባይኖራቸውም ሰሜን ኮሪያውያን ግን በጨለማ ውስጥ አልቀሩም። እነርሱ የራሳቸው የሆነ ኳንግሚዮንግ የተባለ እጅግ ግዙፍ የውስጥ የኢንተርኔት ኔትወርክ አላቸው። በዚህ ኔትወርክ ተማሪዎች መጻሕፍትን ያነባሉ፣ ዜናዎችን ይከታተላሉ፣ እንዲሁም እርስ በእርስ መልእክት ይለዋወጣሉ። ከዚህም ባሻገር አሪራንግ የተባሉ የራሳቸው ስማርት ስልኮች አሏቸው። እነዚህ ስልኮች እዛው ሀገሪቱ ውስጥ የሚመረቱ ሲሆኑ የካሜራ ጥራታቸውና አጠቃቀማቸው ከምናውቃቸው ዘመናዊ ስልኮች በምንም አያንሱም። በቴክኖሎጂው ዘርፍ ያላቸውን ጥልቅ ዕውቀት የሚያሳየው ሌላው ማሳያ ደግሞ በአተም ቅርጽ የተገነባው ግዙፉ የሳይንስና ቴክኖሎጂ ኮምፕሌክስ ነው። ይህ ማዕከል በሚሊዮኖች የሚቆጠሩ ዲጂታል መረጃዎችን የያዘ በፀሐይ ኃይል የሚሰራና የሀገሪቱን የቴክኖሎጂ መጻኢ ዕድል የሚያንጸባርቅ አስደናቂ የእውቀት ማዕከል ነው። የሰሜን ኮሪያውያን የዕለት ተዕለት ሕይወት በወታደራዊ ሰልፍ ብቻ የተሞላ ይመስሎታል? በፍጹም። እዚህ ሀገር ውስጥ ማንም ያልጠበቀው አስገራሚ የቡና ባህል አለ። በፒዮንግያንግ ጎዳናዎች ላይ ዘመናዊና ምቹ የሆኑ በርካታ ካፌዎችን ማግኘት የተለመደ ነው። ለምሳሌ የኦስትሪያውን ቬና ካፌዎች በሚያስታውስ መልኩ የተገነቡ ቡና ቤቶች ውስጥ ባለሙያ የሆኑ ባሬስታዎች ምርጥ ጣዕም ያለው ካፑቺኖ፣ ላቴና ሞካ ያዘጋጃሉ። ሰዎች ከስራ ሲወጡ በእነዚህ ካፌዎች ተቀምጠው ጣፋጭ ኬኮችን እየበሉ ዘና ይላሉ። ወደ ምግብ ስንመጣ ደግሞ ኦክሪዩ ጉዋን የተባለው ታላቁ ምግብ ቤት የሀገሪቱ ኩራት ነው። ይህ ምግብ ቤት በአንድ ጊዜ በሺዎች የሚቆጠሩ ሰዎችን ማስተናገድ የሚችል ሲሆን የሚያቀርበው የፒዮንግያንግ ቀዝቃዛ ኑድል በዓለም አቀፍ ደረጃ ዕውቅናን ያተረፈ ነው። የደቡብ ኮሪያ ፕሬዝዳንቶችን ጨምሮ በርካታ የዓለም መሪዎች ይህንን ልዩ ጣዕም ያለው ምግብ ለመቅመስ ወደዚሁ ስፍራ አቅንተው ነበር። በአብዛኛው የዓለም ክፍል የቤት ኪራይና የሕክምና ወጪ የሰው ልጅ የዘውትር ጭንቀት መሆናቸው ይታወቃል። በሰሜን ኮሪያ ግን የቤት ኪራይ የሚባል ነገር በታሪክም የለም። መንግስት ለእያንዳንዱ ዜጋ ትዳር ሲመሰርት አሊያም ስራ ሲጀምር መኖሪያ ቤትን በነፃ ያድላል። መብራትና ውሃ እንዲሁም ደግሞ ማሞቂያ በነፃ ወይም ደግሞ እጅግ በጣም በአነስተኛ ክፍያ ለዜጎች ያቀርባል። ከዚህም ባሻገር እንደ አውሮፓውያን አቆጣጠር በ1974 ዓ.ም ሰሜን ኮሪያ በዓለም ላይ ከግብር ነፃ የሆነች የመጀመሪያው ሀገር መሆኗን አውጃለች። የሕክምና ስርዓቱም ቢሆን ሙሉ በሙሉ በመንግስት የሚሸፈን ሲሆን እያንዳንዱ ዜጋ የራሱ የሆነ የቤተሰብ ሐኪም ተመድቦለት በየጊዜው የጤና ክትትል ይደረግለታል። ይህ ስርዓት ዜጎች ያለምንም የኢኮኖሚ ስጋት ሕይወታቸውን በሰላም እንዲመሩ ትልቅ አስተዋጽኦ አድርጓል። ምንም እንኳን የምዕራባውያኑ ፋሽን በሀገሪቱ ውስጥ ቦታ ባይኖረውም ሰሜን ኮሪያውያን ግን የራሳቸው የሆነ እጅግ ማራኪ የፋሽን ባህል አላቸው። በተለይም በበዓላት ቀናት፣ በሰርግ ስነ ስርዓቶችና በብሔራዊ ዝግጅቶች ላይ ሴቶች ቾሶን ኦት በመባል የሚታወቀውን ባህላዊ ልብሳቸውን ይለብሳሉ። ይህ ልብስ ደማቅ ቀለማት ያሉት ረጅም ቀሚስና አጭር የላይኛው ኮት ያለው ሲሆን የሴቶችን ተፈጥሯዊ ውበትና ጨዋነት በሚያጎላ መልኩ የተሰፋ ነው።
መንግስት ይህንን ባህላዊ አለባበስ በከፍተኛ ሁኔታ የሚያበረታታ ሲሆን ዘመናዊነት ማለት የራስን ማንነት መጣል ሳይሆን ባህልን ጠብቆ ማቆየት እንደሆነ በጽኑ ያምናሉ። ከተማዋን ትተን ወደ ተፈጥሮ ስንወጣ የሰሜን ኮሪያ መልክዓ ምድር በሚያስደምም ውበት የተሞላ ነው። ኩማንግ ወይም ደግሞ የአልማዝ ተራራ በመባል የሚጠራው ስፍራ ፏፏቴዎች የሚወርዱበት ጥቅጥቅ ባለ ደን የተሸፈነና አእምሮን የሚያድስ ተፈጥሯዊ ሀብት ነው። ለመዝናኛነት ደግሞ መንግስት ከፍተኛ በጀት መድቦ የገነባቸው ዘመናዊ ስፍራዎች አሉ። ከነዚህም መካከል ሙንሱ የውሃ መናፈሻ በግንባር ቀደምትነት ይጠቀሳል። በውስጡ የቤት ውስጥና የውጪ ግዙፍ የመዋኛ ገንዳዎች፣ ሰው ሰራሽ ማዕበሎችና ልዩ ልዩ የውሃ ላይ መጫወቻዎች አሉት። በክረምት ወራት ደግሞ ህዝቡ ወደ ማሲክሪዮንግ ስካይ ሪዞርት ያቀናል። ይህ ስፍራ በበረዶ ላይ የሚንሸራተቱበት እጅግ ውድ የሆኑ ሆቴሎችና ምቹ የኬብል መኪኖች ያሉት ዓለም አቀፍ ደረጃውን የጠበቀ ሪዞርት ነው። የሰሜን ኮሪያ ህዝብ በዓለም ላይ ወደር የማይገኝለት ጠንካራ ስነ ስርዓት ወይም ዲሲፕሊን ያለው ማህበረሰብ ነው። በትምህርት ቤቶች ውስጥ ከሂሳብና ከሳይንስ እኩል ለሀገር ፍቅር፣ ለታላላቆች ክብር መስጠትና በጋራ መስራት በጽኑ ይሰበካል። ለዚህም ነው በሀገሪቱ ውስጥ ወንጀል፣ ስርቆትና ማጭበርበር የሚባሉ ነገሮች ከሞላ ጎደል የማይታወቁት። ይህንን አንድነት በግልጽ ማየት የሚቻለው ደግሞ አሪራንግ በተባለው ግዙፍ የጂምናስቲክና የጥበብ ፌስቲቫል ላይ ነው። ከ100 ሺህ በላይ ሰዎች በአንድ ሜዳ ላይ ተሰብስበው በአንድ ልብ በአንድ አይነት እንቅስቃሴ የሚያሳዩት ይህ ትዕይንት የሰውን ልጅ የመተባበር አቅም ጥግ የሚያሳይና በጊነስ የዓለም ድንቃድንቅ መዝገብ ላይ የሰፈረ አስገራሚ ክንውን ነው። ከሰሜን ኮሪያ ጠቅላላ መሬት ውስጥ ለእርሻ የሚሆነው ከ20 በመቶ የማይበልጠው ብቻ ነው። ይሁን እንጂ ይህች ሀገር በሚሊዮን የሚቆጠረውን ህዝቧን ለመመገብ አስገራሚ የግብርና ቴክኖሎጂዎችን ፈጥራለች። በቅርቡ የተመረቀው ሪዮንፎ የተባለው ግዙፍ የግሪንሃውስ እርሻ የሀገሪቱን የግብርና አብዮት ቁልጭ አድርጎ ያሳያል። በመቶዎች የሚቆጠሩ ሄክታሮች ላይ ያረፈው ይህ ስፍራ በኮምፒውተርና በዘመናዊ መንገድ በመታገዝ አትክልትና ፍራፍሬዎችን ዓመቱን ሙሉ ያመርታል። ወታደሮችና ሲቪሎች ተባብረው በረሃማ የነበረውን ስፍራ ወደ አረንጓዴ ገነትነት በመቀየር ሀገሪቱ በምግብ ራሷን እንድትችል ሌት ተቀን ይሰሩበታል። ይህ ሁሉ የሀገሪቱ ጥንካሬ መነጨው ጁቼ ከተባለው የፖለቲካ ፍልስፍናቸው ነው። ትርጉሙም በራስ መተማመን ማለት ነው። ማዕቀብ ቢበዛባቸውም በሮቻቸው ቢዘጉም የሰሜን ኮሪያ መሪዎችና ህዝቦች ግን እጅ አልሰጡም። ከማንም ሳይጠብቁ የራሳቸውን ምግብ ያመርታሉ፣ የራሳቸውን መከላከያም ይገነባሉ። በተለይ የአሁኑ መሪ ኪም ጆንጉን ወደ ስልጣን ከመጡ በኋላ ሀገሪቱን ወደ ዘመናዊነት የመቀየር ሰፊ ሥራ ሰርተዋል። ፒዮንግጂን የተባለውን ፖሊሲ በመንደፍ በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት አዳዲስ የሳይንስ ማዕከላትን ለማስፋፋትና የህዝቡን የኑሮ ደረጃ ለማሻሻል ትልቅ እንቅስቃሴ አድርገዋል። መሪው በሀገሪቱ ህዝብ ዘንድ ትልቅ የሆነ ፍቅርና አክብሮት ያላቸው ሲሆን ህዝቡም መሪውን እንደ አባትና እንደ ሀገር ጠባቂ አድርጎ ይመለከታቸዋል። የሰሜን ኮሪያ ሙዚቃ አሰልቺ ወታደራዊ ማርሽ ብቻ ነው ብሎ ማሰብ ትልቅ ስህተት ነው። መሪው ኪም ጆንጉን ወደ ስልጣን ከመጡ በኋላ የሀገሪቱን የባህል ገጽታ ለመቀየር ሙራምቦንግ የተባለ እጅግ ዘመናዊ የሴቶች የሙዚቃ ቡድን አቋቁሟል። ይህ ባንድ ዘመናዊ የኤሌክትሪክ ጊታሮችን፣ ቫዮሊንና ኪቦርዶችን በመጠቀም ባህላዊና አብዮታዊ ሙዚቃዎችን በፖፕ የሙዚቃ ስልት አዋህዶ ያቀርባል። የባንዱ አባላት በወታደራዊ ማዕረግ የተሾሙ ሲሆን ኮንሰርት ሲያቀርቡ በሚሊዮን የሚቆጠር ህዝብ በቴሌቪዥን መስኮት በጉጉት ይከታተላቸዋል። ይህ ቡድን የሰሜን ኮሪያ የዘመናዊነትና የለውጥ ምልክት ተደርጎ ይወሰዳል። በፒዮንግያንግ ውስጥ ማንሱድ የተባለ አንድ አስገራሚ ስፍራ አለ። ይህ ቦታ ከ4000 በላይ የዓለማችን ምርጥ ሰዓሊዎች፣ ቀራጺዎችና የጥበብ ሰዎች በአንድ ላይ የሚሰሩበት ግዙፍ የኪነ ጥበብ ማዕከል ነው። በሀገሪቱ ውስጥ የምናያቸው ግዙፍ ሐውልቶች፣ ውብ ስዕሎችና የህዝብ አደባባይ ቅርጾች በሙሉ የሚሰሩት እዚህ ነው። የእነዚህ አርቲስቶች ችሎታ ከመራቀቁ የተነሳ በርካታ የአፍሪካና የእስያ ሀገራት
የራሳቸውን የነጻነት ሐውልቶችና መታሰቢያዎች እንዲሰሩላቸው ለዚሁ ማዕከል በሚሊዮን የሚቆጠር ዶላር ይከፍላሉ። ሰሜን ኮሪያ የጦር መሳሪያ ብቻ ሳይሆን ከፍተኛ ጥራት ያለውን የኪነ ጥበብ ሥራ ወደ ውጪ ከሚልኩ ሀገራት መካከል አንዷ ናት። በሰሜን ኮሪያ ልጆች የሀገሪቱ ነገስታት ናቸው የሚል ትልቅ አባባል አለ። ይህንን በተግባር ለማሳየትም መንግስት የህፃናት ቤተ መንግስት የተባሉ ግዙፍና እጅግ ዘመናዊ የፈጠራ ማዕከልን ገንብቷል። ተማሪዎች መደበኛ ትምህርታቸውን ከጨረሱ በኋላ ወደ እነዚህ ማዕከላት በመሄድ በስዕል፣ በኮምፒውተር ሳይንስና በስፖርት ያላቸውን ተፈጥሯዊ ተሰጧቸውን ያዳብራሉ። ገና የ8ና የ9 ዓመት ህፃናት እንደ ፕሮፌሽናል አኮርዲዮን ሲጫወቱና ፒያኖ ሲመቱ ማየት እንደ ማንኛውም ተመልካች በእንባ እስከ ማራጨት ይደርሳል። ይህ ስርዓት ትውልዱን ከማህበራዊ ሚዲያ ሱስ ታድጎ አምራችና ባለተሰጦ እንዲሆን አድርጎታል። ስለ ማርሻል አርት ስናወራ የሰሜን ኮሪያን ስም ማንሳት የግድ ይለናል። በዓለም ዙሪያ በሚሊዮኖች የሚወደደው የቴኳንዶ ስፖርት ትክክለኛ መፍለቂያ ይህች ሀገር ናት። በፒዮንግያንግ እምብርት ላይ የተገነባው የቴኳንዶ ቤተ መንግስት የስፖርቱ ማዕከል ሲሆን በሺዎች የሚቆጠሩ ወጣቶች አካላዊ ጥንካሬንና ስነ ስርዓትን ይማሩበታል። የሰሜን ኮሪያ ወጣቶች ጡብና ጣውላዎችን በባዶ እጃቸው ሲሰባብሩ በአየር ላይ እየበረሩ አስገራሚ ምቶችን ሲያሳርፉ ማየት ህዝቡ ምን ያህል ለአካላዊ ብቃትና ለውስጣዊ ጥንካሬ ትኩረት እንደሚሰጥ የሚያሳይ ሕያው ምስክር ነው። ሰሜን ኮሪያውያን በበጋው ወራት የት ይዝናናሉ የሚል ጥያቄ አይጠፋም። መልሱ በምስራቃዊ የሀገሪቱ ክፍል ወደሚገኘው የዋንሳን ባህር ዳርቻ ማቅናት ነው። መንግስት በዚህ ስፍራ የዋንሳን ካልማ የባህር ዳርቻ የቱሪስት ቀጠና የተባለ በሚሊዮን ዶላሮች የሚገመት ግዙፍ ፕሮጀክት ገንብቷል። ነጫጭ አሸዋማ የባህር ዳርቻዎች፣ ባለ 5 ኮከብ የቅንጦት ሆቴሎች፣ የውሃ ላይ መጫወቻዎችና ውብ መናፈሻዎችም ተሰርተውለታል። ዜጎች ከሥራ ዕረፍት ሲወጡ ከቤተሰቦቻቸው ጋር በመሆን በዚህ ንጹህና ማራኪ የባህር ዳርቻ ላይ የፀሐይ ሙቀት እየተቀበሉ አሳ እያጠመዱና በባህሩ ሞገድ ላይ እየተንሸራተቱ ሕይወትን በደስታ ያጣጥማሉ። ከቁሳቁስና ከህንፃዎች ባሻገር የሰሜን ኮሪያ ትልቅ ውበት ያለው በማህበራዊ እሴቷ ላይ ነው። እዚህ ሀገር ታላላቆችን ማክበር አማራጭ ሳይሆን የህይወት ህግ ነው። ወጣቶች አረጋውያንን በመንገድ ሲያዩ ጎንበስ ብለው እጅ ይነሳሉ። በአውቶቡስ ውስጥ ሁልጊዜም ቦታ ይለቃሉ። ቤተሰብ ከመበተን ይልቅ አያት፣ እናትና አባት፣ ልጆች በአንድ ቤት ውስጥ ሆነው ተከባብረውና ተሰባስበው መኖርን ይመርጣሉ። መንግስትም ቢሆን አቅም ለሌላቸው አረጋውያን ልዩ እንክብካቤ የሚያደርግበት የጡረታና የማረፊያ ተቋማት አሉት። ይህ ጥልቅ የሆነ የመከባበርና የፍቅር ባህል ማህበረሰቡን እንደ አንድ ትልቅ ቤተሰብ አስተሳስሮ ይዞታል። ከግማሽ ምዕተ ዓመት በላይ በተጣለባቸው ከባድ የኢኮኖሚ ማዕቀብ ውስጥ ሆነው የሰሜን ኮሪያ ህዝቦች አንድ ትልቅ የህይወት ምስጢር ተምረዋል። እርሱም ራስን ችሎ በራስ መቆም ነው። ልብስ ቢያስፈልጋቸው የራሳቸውን የጨርቃ ጨርቅ ፋብሪካዎች ገነቡ። መኪና ቢያስፈልጋቸው ፒዮንግዋ ሞተርስ የተባለ የራሳቸውን የመኪና መገጣጠሚያ አቋቋሙ። ትራክተርና ባቡሮችን ሳይቀር ራሳቸው አምርተው ራሳቸው ይጠቀማሉ። በውጭ ሀገር ምርት ላይ ጥገኛ ባለመሆናቸው በዓለም ላይ የዶላር ዋጋ ቢጨምርም ሆነ የኢኮኖሚ ቀውስ ቢከሰት እነርሱን ፈጽሞ አይነካቸውም። እውነተኛ ነጻነት ማለት የራስን ዕድል በራስ መወሰን እንደሆነ ይህች ምስጢራዊ ሀገር ለዓለም በተግባር እያሳየች ትገኛለች። እንግዲህ ከዓለም ተገላ በራሷ ሕግና ስርዓት የምትመራው ሰሜን ኮሪያ ይህንን ትመስላለች። ብዙ ጊዜ ከሚናገሩን አስፈሪ ታሪኮች ጀርባ እንዲህ ያለ የጸጥታ፣ የጥበብ፣ የጽዳትና የጥልቅ አንድነት እንዲሁም ደግሞ የስልጣኔ ዓለም መኖሩን ስንቶቻችን እናውቅ ነበር? ይህች ምድር ለብዙዎቻችን እንቆቅልሽ ናት። አንዳንዶች የሰው ልጅ ነጻነት የታነቀባት እስር ቤት ናት ይሏታል። ሌሎች ደግሞ ከምዕራባውያን ተጽዕኖ የጸዳች የሰላም ደሴት ናት ሲሉ ይደመጣሉ። እውነታው የትኛው እንደሆነ መልሱን ለእናንተ ትቼዋለሁ። ነገር ግን አንድ ነገር እርግጥ ነው። ሰሜን ኮሪያውያን የራሳቸውን ታሪክ በራሳቸው ብዕር እየጻፉ ከማንም ሳይለምኑና የማንንም እጅ ሳይጠብቁ ለማንም ሳይንበረከኩ በራሳቸው መንገድ መጓዝን መርጠዋል። የዛሬው ቆይታችን ይህንን ይመስል ነበር። እናንተስ በዚች ምስጢራዊ ሀገር ውስጥ ካያችሁት ነገር ሁሉ ይበልጥ የገረማችሁ ነገር የትኛው ነው?
ወደ ሰሜን ኮሪያ የመሄድ ዕድል ቢሰጣችሁ ትሄዳላችሁ? እነዚህን ጥያቄዎች በኮሜንት መስጫው ላይ መልሳችሁን አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንደዚህ ያሉ ያልተሰሙና ድንቅ ታሪኮች በየጊዜው እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። በቀጣይ ቪዲዮ በሌላ አስገራሚ ርዕስ እስክንገናኝ ድረስ ሰላም ቆዩልኝ። ቸር ያሰማን።